ስሜ ዳንኤል ታደሰ እባላለሁ። የስራ ድርሻዬ ወይም ኃላፊነቴ አነደድ ወረዳ ውሃና ኢነርጂ ጽህፈት ቤት ኃላፊ ነኝ። መልካም የኛ እንደ ውሃና ኢነርጂ ጽህፈት ቤት ያው ብዙ ወቅቱ ፈታኝ ነገሮች አሉ። እንደ ውሃና ኢነርጂ ጽህፈት ቤት ግን እኔ ባዮጋዝ ተቋማትን ለመገንባት አቅደን ነበር። በእቅዳችንም ባለሙያው በየቀበሌው ከየትኛውም ቀበሌ ድረስ ተንቀሳቅሶ መስራት ይችላል። ይህም ምናልባት እንግዲህ እዚያ ያለው አካልም ለውሃ የሰጠው ትኩረት የተሻለ ሆኖ ስለተገኘ ይመስለኛል እንጂ ያን ያህል ምቹ ሁኔታ ኖሮ አይደለም። ነገር ግን ይህን ቻሌንጅ ተቋቁመው ባለሙያዎችም የትኛውም ቦታ ሄደው ተግባራትን እየፈጸሙ ያው የተሻለ ውጤት እንድናመጣ በቅተናል ማለት ነው። መልካም እንግዲህ በ2018 በጀት አመት እንደው ተጥንካሬውን ብንነሳ 42 የውሃ ተቋማትን ለመገንባት ነው በየቀበሌው እቅድ ይዘን የነበረ። ወደ 11 ቀበሌዎች የሚሆን ላይ 48 የውሃ ተቋማትን መገንባት ችለናል። በተመሳሳይም ባዮጋዝ ከ20 በላይ ባዮጋዞችን እንገነባለን ብለን አቅደን 21 ፈጽመናል። ይሄ እንግዲህ በጥሩ ጎን የሚነሳ ነው። ይሄ ሲባል ምናልባት ፈተናዎችና ቻሌንጆች ነበሩ። ለምሳሌ የነዳጅ መጥፋት ለኛ ትልቁ ቻሌንጃችን ነበር። ወደ ኋላም እንድንቀር አድርጎን ነበረ። ነገር ግን ባለሙያው በትልቁ ርብርብ አድርጎ ውጤት ላይ መድረስ ችሏል። ነዳጅ እንዳለ ሆኖ የዋጋ ግሽበትም በማቴሪያል ላይ የግንባታ ማቴሪያል የዋጋ ግሽበት ገጥሞን ነገር ግን ያንንም ሳይገታን ማለት ነው ተሯሩጠን ለዚህ ውጤት መብቃት ችለናል ማለት ነው።